ሰበር ዜና በዶክተር ደብረጽዮን የሚመራው የህወሓት ቡድን ማምሻውን ከመቀሌ መግለጫ ሰጠ። በመግለጫውም ትግራይ ላይ ሽብር እንዲታወጅ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘውን የጊዜያዊ መስተዳድር ጽሕፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው ሲል በመግለጫው ታክሎበታል። ጊዜያዊ መስተዳድሩ 50 ሲደመር አንድ የተወከለበትን ህወሓት ፍላጎት ተግባራዊ እንዲሆን አልሰራም። ጭራሽ የትግራይ ጸጥታ ኃይላትን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም ሲል በመግለጫው ተብራርቷል። ለፌዴራልም ሆነ ዓለም አቀፍ ማህበረሰብ የምናሳስበው እኛ የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም ሲል በመግለጫው ተገልጿል። ተፈናቃዮች ይመለሱ፣ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው። ከኤርትራ ጋር ግንኙነት እንዳደረግን የሚነዛው ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም ከሱዳንም ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም ሲል መግለጫው ላይ ተብራርቷል። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘ ነው የውጭ አካል ግን የለም። ቀድሞ ጓዳችን በአዲስ አበባ ዛሬ የሰጡት መግለጫ አይተነዋል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው በእጅጉ አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ አዲስ አይነት ጥሪ ማድረግ ልክ አይደለም። ለሀገራችን ማህበረሰብ በቅርቡ ለተረበሸ ህዝባችን በሙሉ ለትግራይ ሰላም መሆኗን የተረጋጋች መሆኗን ልንገልጽ እንፈልጋለን ሲል ዶክተር ደብረጽዮን የሚመራው የህወሓት አንጃ መግለጫ ሰጥተዋል።